ትራምፕ ጥንቃቄዎችን ደጋግመው አስታውቀው ነበር፣ ነገር ግን ወደ ኋላ ተመልሰዋል። ትንታኔዎች ኢራን የኢኮኖሚ ጉዳት በማድረስ አሜሪካን ለማለፍ እንደምትሞክር ያሉ፣ የፋይናንስ ገበያዎች የብልጽግና ተሳትፎችን አዎንታዊ በሆነ መልኩ ምላሽ ይሰጣሉ። ከዩናይትድ ስቴትስ እና ከኢራን ስለ 5 ወራት ጦርነታቸውን ለማቆም ስለሚደረገው ንግግር ሁኔታ የተቃረኑ ምልክቶች ዛሬ አለመረጋጋትን ጨምረዋል። በሆርሙዝ ባህር ዳርቻ ላይ የደረሰው የቅርብ ጊዜ የመርከብ ጥቃት በዓለም አቀፍ የኃይል ፍሰቶች ላይ ስጋት ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ንግግሮች በመካሄድ ላይ እንደሆኑ ተናግረው ለቴህራን የመጨረሻ ዕድል ጥሩ ስምምነት ለመፈረም አስጠንቅቀው ነበር። ነገር ግን ኢራን ንግግሮች እንዳልተደረጉ ወይም እንዳልታቀዱም አስተባብላለች። ብዙ ሀገሮች ብዙ ጠርተው ነበር፣ የብዙ መሪዎች አሁን እየሄዱ ነው ሲሉ ትራምፕ ለጋዜጠኞች በአቫል ኦፊስ ዝግጅት ላይ ሲጠየቁ ንግግሮች በኢራን፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትና በኳታር ጥያቄ መሰረት መሆናቸው ተናግረዋል። ይህ ለእነርሱ ጥሩ ሰነድ ለመፈረም የመጨረሻ ዕድል ነው ብለዋል። ይህ አስተያየት ትራምፕ ከፍተኛ ጥቃቶችን ለማቆም የወሰኑትን የሳምንቱን ውሳኔ ተከትሎ ነበር። ሰኞ ዕለት ቀደም ብሎ የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጌ የምንም አይነት ድርድር ከአሜሪካ ጋር እንዳልተካሄደና ምንም አይነት ስብሰባ እንዳልተያዘ ተናግረዋል። ኢራን በሚቀጥሉት ቀናት የውጭ ልዑካንን ለማስተናገድም ሆነ አደራዳሪዎችን ወደ ውጭ ለመላክ ምንም እቅድ እንደሌላት ተናግረዋል። ባጌ እንዳሉት ከሃይማኖታዊ ስራ ጋር በተያያዘ ከኢራቅ ውስጥ ከነበሩ የውጭ ጉዳይ ሚኒስትር አባስ አራቅቺ በስተቀር ሁሉም የኢራን አደራዳሪዎች በሀገር ውስጥ ነበሩ። ብቸኛው ንግግር እንደተናገሩት በሆርሙዝ ባህር ዳርቻ አስተዳደር ላይ ከኦማን ጋር የሚደረገው ውይይት ነበር። ባሕረ ሰላጤውን የመርከብ እንቅስቃሴ በኢራን ጦርነት ውስጥ ከተጣለች በኋላ ለአምስተኛው የዓለም አቀፍ የዘይትና የተፈጥሮ ጋዝ ማጓጓዣዎች ማለት ይችላል መዘጋቱን አጠንክሮ የቆየውን ግጭት አጠናክሯል። የብሪታንያ የባህር ትራፊክ ኦፕሬሽን ዩኬኤምቲኦ ኤጀንሲ እንዳለው አንድ የውጭ መርከብ ከኦማን የባህር ዳርቻ አጠገብ ባለው የባህር ዳርቻ ባልታወቀ ፕሮጀክት እንደተመታ ተናግሯል። የኬፕለር መረጃ እንደሚያመለክተው በሆርሙዝ በኩል ያለው የትራፊክ ፍሰት በአብዛኛው ቀረፋፋ የቆየ ሲሆን ሰኞ ዕለት 3 ታንከሮች እና 3 የጭነት መርከቦች በ7 መርከቦች የትራፊክ ፍሰት ቀንሷል። አክሲዮኖች እየጨመሩ የዘይት ዋጋ እየቀነሰ ለውሳኔ ተስፋ ቢሆንም የአሜሪካ ኢራን ውጥረቶች እያለቁ ነው የሚሉ ተስፋዎች የዘይት ዋጋን ዝቅ በማድረግ ዋና የአክሲዮን መረጃ ጠቋሚዎችም ሰኞ ዕለት ከፍ ብለዋል። የብሬንት ጥሬ ዘይት ፉቸርስ በ7% ገደማ ወደ $83.7 በበርሜል ወድቋል። ኤዥያ አክሲዮኖችና የዘይት ዋጋዎች ማክሰኞ ዕለት ሁለቱም ከፍ ብለዋል። የባሕረ ሰላጤው ባለስልጣናትና ተንታኞች ኢራን በመካከለኛው ምስራቅ የንግድ መስመሮች፣ የመርከብ መስመሮችና የኃይል መሰረተ ልማቶች የሙግት ወጪን በየጊዜው በሚጨምሩ የጫና ነጥቦች በመቀየር ዋሽንግተንን ለመግጠም እንደምትችል ትመርጣለች ብለዋል። እንዲህ አይነቱ ስትራቴጂ የአሜሪካና አጋሮቿ ቀውስን መቆጣጠር በሆርሙዝ ባህር ዳርቻ ላይ የኢራን የይገባኛል ጥያቄ ከመቀበል የበለጠ ውድ እንደሆነ እንደሚያሳምናቸው ተስፋ ያደርጋሉ። ትልቁ ጥቅማቸው ክልላዊ መንግስታትንና ዓለም አቀፋዊ ኢኮኖሚ ሊጎዱ እንደሚችሉ ነው ያሉት የዋሽንግተን ኢንስቲትዩት ማይክል ናይትስ በኋላ ሰኞ በማህበራዊ ሚዲያ ላይ በፖስት ትራምፕ የኢራን አመራር በጣም አታላይ በማለት ጠርተውታል። የጥያቄ ስብሰባ እንደጠየቁና ተጨማሪ ንግግሮች ለቅርብ ጊዜ እንደሚካሄዱ ተናግረዋል። እንዲሁም የአሜሪካ የባህር ኃይል በሆርሙዝ ባህር ዳርቻ ላይ ሙሉ ቁጥጥር እንዳለው የይገባኛል ጥያቄውን ደግመዋል። የአሜሪካ የብረት ግንብ ምንም ነገር ወደ ኢራን አይገባም፣ እኛ የምንፈልገው ካልሆነና ምንም ነገር አይገባም፣ ስምምነት ከደረሰ ወይም ሙሉ በሙሉ እጅ መስጠት እስኪፈጸም ድረስ ሲል ጽፈዋል። የሰኞ ክስተቶች ትራምፕ ከእስራኤል ጋር ኦፕሬሽን ኦፔክ ፍሬው ከጀመሩ ከ3 ወራት በላይ በሆነ ጊዜ ውስጥ የሚስማማ ይመስላል። ትራምፕ ለብዙ ጊዜያት ወታደራዊ እርምጃ ዝተዋል። በኋላም የዲፕሎማሲ ግንኙነት የኋላ ለመመለስ ምክንያት አድርጎ ይጠቅሳል። ሆኖም ኢራን ባለፈው ወር ሁለቱም የፈረሙት የሞት ስምምነት ከመፍረሱ ወዲህ በይፋ ከአሜሪካ ጋር ድርድር ውድቅ አድርጋለች። ትራምፕ ጦርነቱን ከጀመሩበት ወቅት ያወጣችውን ግቦች ለማሳካት እስካሁን አልቻለችም። የኢራን የኒውክለር ፕሮግራም ማፍረስ፣ ክልላዊ ተቀናቃኞቹን የማጥቃት አቅምን መገደብና የኢራን የሃይማኖት መሪዎች እንዲገለበጡ ሁኔታዎች መፍጠር ነበር። ተደጋጋሚ የአሜሪካ እርምጃዎች በኢራን ከሚደርሰው የዩኤስ ኃይሎች የዋሽንግተን የባሕረ ሰላጤ አረብ አገሮችና መርከቦች ላይ በሚደርሰው ተከታታይ ምላሾች ተጠናክረዋል።